የትኛውም የኤዲቲንግ ሶፍትዌር ብትጠቀሙ ወሳኙ ነገር ኳሊቲ። ቪዲዮአችሁ ኳሊቲ ከሌለው የትኛውም ክላይንት እናንተ አይፈልጋችሁ። የአብዛኞቹም ጀማሪ ኤዲተሮች ጥያቄያቸው ይሄ ነው። እንዴት ነው የቪዲዮአችንን ኳሊቲ የምናስተካክለው? ቪዲዮአችሁን ኤዲት ከማድረጋቸው በፊት የሚቀድም አንድ ነገር አለ፣ ከለር ኤዲቲንግ። ቪዲዮአችሁን ኤዲት ከማድረጋችሁ በፊት ከለራችሁን ኤዲት ማድረግ ያስፈልጋል። ስለዚህ መጀመሪያ ፎከስ ማድረግ ያለባችሁ ከለራችሁ ላይ ነው ማለት ነው። ኦዲየንሱ የሚመለከተው የእናንተን ኳሊቲ ነው። ለምሳሌ እነዚህን ሁለት ቪዲዮዎች እንመልከት። የመጀመሪያውን እንደምትመለከቱት አመዳም ነው ቪዲዮ፣ ምንም አይነት የሚያምር ከለር ኤዲት የለውም፣ በዛ ላይ ደባሪ የሆነ ከለር ኤዲትም። ሁለተኛ ቪዲዮ ስንመለከት ደግሞ እንደምትመለከቱት ከለር ኤዲቱ በጣም ያምራል፣ ለተመልካቾችም እይታ በጣም አሪፍ ነው። በዛሬው ቪዲዮ ይህንን ከለር ኤዲት በስልካችሁ እንዴት ኤዲት እንደምታደርጉ በዛሬው ቪዲዮ አሳያችኋለሁ እና ካፕከት ፕሮ ቨርዥንን የምትፈልጉት ከሆነ ቴሌግራም ቻናሌ ላይ አስቀምጬላችኋለሁ። ገብታችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ለማታውቁኝ ምንተስኖ ግርማ እባላለሁ፣ ቪዲዮ ኤዲተር ነኝ። በዚህ ዩቲዩብ ቻናል ከቢግነር ወደ ፕሮፌሽናል የምትቀየሩበት ዩቲዩብ ቻናል ነው እና ይሄን ዩቲዩብ ቻናል ሰብስክራይብ እና ላይክ በማድረግ ቪዲዮን ጀምሩት። በመጀመሪያ እንግዲህ ወደ ካፕከት አፕሊኬሽናችን ገብተን አድ እናደርጋለን። አይኤችዲ ላይ ማድረጋችሁን እንዳረሱ። ሶ ቪዲዮን ስታዩት እንደዚህ እንግዲህ ጥራት ይጎለዋል እና አሁን ይሄንን ኤዲት ለማድረግ ቀጥታ ወደ ከለር አጀስት እንገባና ልክ እንደዚህ አይነት ነገር ኢንተርፌስ ያመጣልናል። አሁን ኤዲት የምናደርገው ነገር ተከፈተልን ማለት ነው። ሶ ብራይትነሱን እኔ እንደማደርገው አርግታችሁ አርጉት። ብራይትነሱን 8 እናደርገውና ኮንትራስቱንም እንደዛው እናስተካክለዋለን። ቪዲዮን እያያችሁ ኤዲቱ ታደርጉት ይመረጣል ማለት ነው። ሶ እንደዚህ እርግተን 7 ላይ እናደርገዋለን ማለት ነው። ሶ ኢንተንሲቲውንም እንደዛው ይሄንን እንጨምረዋለን። አሁን ላይ እዛው ላይ አርግተን እንደዚህ 9 ላይ 10 ላይ እናደርገዋለን ወይ ከዛ በኋላ ወደ ድጋሚ ብራይትነስም የፀሐዩን ብራይትነስ ትንሽ እንቀንሰዋለን። በዚህ ማይነስ ላይ እናደርገው -15 አርግተ ነው። ሃይላይቱን ደግሞ እንደዛው እያያችሁ ታስተካክሉታላችሁ ማለት ነው። ሶ አሁን እንደዚህ ጨመር አርግተንበትኛ በ16 ሴቭ እናደርገዋለን። ከዛን ሻዶውንም እንደዛው እናስተካክለዋለን። ሶ ሻዶው ፊቱ ላይ ጥላ ወይም ጠቆር ያለ ነገር ካለ ያን ነገር ለመቀነስ ያክል ነው። ሶ እዚሁ ላይ የምንሄድና እንደዛው እዚሁ ላይም እንደዛው እንሄድና እናስተካክለዋለን ማለት ነው። ሶ አሁን ብራይትነስ ለመጨመር ነው። እሺ ነው እናስተካክልና ቴምፕሬቸር ላይ እንገባና አሁን ይሄ ቪዲዮ የተቀረጸው ጠዋት ስለሆነ ወደ ማይነስ እንከተዋለን ማለት ነው። ሶ ከዛ በኋላ ኤችኤስኤል ውስጥ እንገባና ቪዲዮአችንን ዋናው ኤዲት የምናደርግበት ተከፈተ ማለት ነው። ከኋላ ያለውን ግሪን ቅጠሉን ኤዲት ለማድረግ ከለሩን እንደዚህ እንጨምረዋለን። ከዛ በኋላ የታችኛውንም እንደዛው እኔ እንደማደርገው አድርጉት። ከዛ በኋላ እንደዚህ አርግተን የኋለኛውን እንደምትመለከቱት ከለሩ እየተቀየረ እየመጣ ነው። እንደዚህ አርግተን እንጨምረዋለን ማለት ነው። ሰው የታችኛውንም እኔ እንደማደርገው ቁጥሮቹን እኔ እንደማደርጋቸው አርግታችሁ አስተካክሏቸው። ከዛ በኋላ ይሄንንም የታችኛውንም እንደዛው እናስተካክለዋለን ማለት ነው። ሶ እንዲያርክተን ከጨረስን በኋላ ወደ ሰማያዊውን ገባና ሰማያዊው የሰውየውን ቲሸርት ኤዲት ለማድረግ ወይም ደግሞ የሰውየው ቲሸርት የለበሰው የሌባው ጎላ ብሎ እንዲታይ ስለሆነ የሱን ደግሞ እንደዛው እናስተካክለዋለን። ሶ ሰማያዊውን ስንመርጡ ሁለት ነገሮችን ኤዲት እዚህ ጋር ምን እናደርጋለን? አንደኛ ሰማያዊውንና የሰውየውን ልብስ ማለት ነው። አሁን ይሄንን እንደዛ አርግተን እንደዚህ እናስተካክለዋለን ማለት ነው። የምትመለከቱት አሁን ላይ እየቀነስን እየጨመረን ማይነስ ያደረግን የሚያስፈልገው ቦታ ላይ እንደዚህ እኔ እንደማስተካክለው ቁጥሮቹን አርጋታችሁ ጨረስም። ሶ ከጨረስም በኋላ አሁን ደግሞ ወደ መጨረሻው እንሄዳለን። ምክንያቱም አሁን ወደዚህ እንሄዳለን። እዩት፣ ሰማያዊና ቲሸርቱን አያችሁት? አሁን በጣም ልዩነት አለው። እዚህ ጋር ነው የምንመጣው። እዚህ ጋር ስንመጣ ቅጠሎቹ ከጀርባ በጣም ቢጫ ስለሆኑ እዛው ላይ ቢጫውን ቀለም እንነካና ልክ እንደዚህ አረንጓዴ እንዲመስሉ እናስተካክላቸዋለን ማለት ነው። ሶ እንጨምርባቸዋለን። እዚህ ጋር ያሉትን ቁጥሮች እኔ እንደማስተካክላቸው አርክታችሁ ካስተካከላችሁት ልክ ይሆናል። አሪፍ ሆኖ ቪዲዮ ይመጣላችኋል። ሶ እንደምትመለከቱት አሪፍ ሆኗል። አሁን እንደማያያችሁት ነው አይደል? አሁን ቅድም ቢጫ የነበረው ከለር አሁን ወደ አረንጓዴ እየተቀየረ መጣ ማለት ነው። በዚህ መልኩ እንደዚህ አርክታችሁ ጸድ አርክታችሁ ኤዲት ማድረግ ትችላላችሁ ማለት ነው። ሶ እንደምትመለከቱት እንግዲህ ያበደ ከለር ኤዲት ነው። ሁሉ ነገሩ ጽድት ያለ
ከለር ኤዲት ለክላይንታችሁም በስልካችሁ እንደዚህ ከለር ኤዲት ማድረግ ትችላላችሁ ማለት ነው። እና ቪዲዮ ከተመቻችሁ ሰብስክራይብ እንዲሁም ደግሞ ላይክ ማድረጋችሁ እንዳረሱ። ይመቻችሁ።